ክብራትና ክብራን ተመልካቾቻችን አሁን የምንገኘው የፋኖ ታጣቂ ኃይል ቡድን ጋር ነው። ቶሎ ከስማቸው ልጀምር። ስማችሁ ማን ይባላል? ስሜ ኮማንደር ደምበላሽ ዘገየ ይባላል። የአማራ ፋኖ የአሳምነው ጽጌ ጋንታ መሪ ነኝ። ኦኬ በጣም ደስ ይላል። ሰሞኑ ወደ 4 ኪሎ የሚል ጉዞ ይዛችሁ ነው የሄዳችሁ ያላችሁት። እንዴት ነው ውጋ? እንዴት ነው? ምን ላይ ደረሳችሁ? ተሳካላችሁ? ውጋ እንግዲህ በጣም አሪፍ ነው። እየተዋጋን ነው። ጠላታችን ያው እየሞከረን ነው። እኛ ግን እያሸነፍን ነው። አሁን ወደ ጉዟችን ወደ 4 ኪሎ ነው። 4 ኪሎ እንደሚታወቀው የአባታችን ቤት ነው። ንጉሥ አጼ ምኒልክ የአባታችን ቤት በቅርቡ በሰከንድ ውስጥ እንረከባለን። አሁን ኦኬ በጣም ደስ ይላል። በምንድን ነው የተዋጋችሁ ያላችሁ ታዲያ? ይሄ ደግሞ ምንድን ነው? ጠላታችን እንዳይወጋን የተሰራ ነገር ነው። ይሄ እዚህ ላይ የተሰራ የሆነ ነገር አለ። እንደ ደፍተራ ነገር ነው ባሎ። ኦኬ በጣም ደስ ይላል። እሺ መሳሪያ ሲላችሁ? መሳሪያማ አለን እንዴ! በስንት ኪሎ ሜትር ላይ የሚመታ መሳሪያ አለ እኔ ማለት ነው። የአባታችን አጼ ምኒልክ 4 ኪሎ ጠላታችን በር ላይ መጥቼ ሊቆጣጠር ይችላል። አዲስ አበባ የምንገኘው አሁን 5 ኪሎ ሜትር ብቻ ነው ይቀራል። እንደዚህ ነው አሁን ጠላት ያሳዩ። እንዴት ነው የምትመታው? እንደዚህ ነው የምንመታው። ጠላት እንደዚህ ነው የምንመታው። አሁን 5 ሰው ሞቷል። አረ ስለምንም ባላረክ እንዴ ምን ስለምየምናችሁ ነው? ስለምየምን እንዴ እኔ ምንም አላረኩም። እንዴ ስትሞክሩ ነበር ምን ይሸጥ ነው ማዳም ምናምን ስት አረ ምን ተኩሳችሁ ነው? ምንድነው? ውጡና አናግሩኝ ውጡና አረብኝ እኔ በሰላም ልጆቼን ላሳድግ። አሁን ስትፎክሩ አልነበረ? እኔ ምንም ማውቀው ነገር የለም። እኔ እዚህ የመጣሁት ማን ልሰጥ? ለዛው መዛዥ ናችሁ? አረ እኔ አፌ ሸፍቶብኝ ነው። አፌ ነው አፋችሁ ነው አርለቆብኝ። ለማንኛውም ነፍሶትን ይማር። ልጆቼን በሰላም ላሳድግ።